ሰላም ሰላም ውዴ ቻናሌ ቤተሰቦች ወደ ቻናሌ አዳዲስም ከሆናችሁ እንኳን ደህና መጣችሁ። በዛሬው ቪዲዮ ማሳያችሁ የመጀመሪያ 10,000 ብራችሁን እንዴት ተማሪዎችም ሆናችሁ መስራት እንደምትችሉ ነው። ይሄንን ደግሞ ማሳያችሁ በካንቫስ ብቻ ተጠቅማችሁ ነው። በመጀመሪያ ካንቫ ማለት ምን ማለት እንደሆነ ላስረዳችሁ። ካንቫ ማለት አንድ የራሳችን የሆነ ፖርትፎሊዮ ወይም የራሳችን የሆነ የምናስተዋውቅበትን ፎቶ የምንሰራበት ነው ማለት ነው። ልክ እንደ ካፕከት በካፕከት ቪዲዮ ልንሰራ እንደምንችለው በካንቫ ደግሞ ፖርትፎሊዮ ወይም ፎቶን እንሰራለን ማለት ነው። እና በካንቫ ምን አይነት ቪዲዮ ልንሰራ እንችላለን? ማስታወቂያዎች፣ ከቨር ፔጆች፣ ከቨር ሊደረጉ የሚችሉ ነገሮችን ልንሰራ እንችላለን። እና በዛሬው ቪዲዮ ይሄንን አሳያችኋለሁ እና ተከታተሉኝ እስከመጀመሪያው እስከምንሸጥበት እና ወይም ብራችንን እስከምናገኝበት መንገድ ድረስ አሳያችኋለሁ። ተከታተሉኝ። በመጀመሪያ ሁላችንም ወደ ራሳችን ላይ ወደ ፒሳችን ወይም ወደ ስልካችን ወዳለው ብሬቭ ብሮዘር ወይም ማይክሮሶፍት ኤድጅ እንገባለን። ከዛም ወደ ማይክሮሶፍት ኤድጅ ከገባን በኋላ ሰርች ባሯ ላይ ከላይ በኩል ያለችው አይከን ሰርች ባሯ ላይ እንገባና canva.com ብለን ሰርች እናደርጋለን ማለት ነው። canva.com ብለን ሰርች ካደረግንም በኋላ የኔ ትንሽ ብሮዘሪ ስለምታስቸግር ነው ከጎን አማርኛ መጻፍ ስለሚያስቸግር ትራንስሌትንም ሰርች አደርጋለሁ ማለት ነው። እና ከዛም በኋላ ወደ ካንቫ ቀጥታ እንገባለን። ከገባን በኋላ ፊት ለፊት ያለውን ገጽ እያያችሁት ነው። እሱን ትተን በጎን በኩል የተደረደሩት በግራ በኩል ከተደረደሩት ውስጥ ፕላስ ምልክቷን ተጭነን ወደ ክሬት ኒው ወደሚለው እንገባለን ማለት ነው። ከዛም እታች ጋር ኢንስታግራም ፖስት የሚል ይመጣልናል። እናም እሱን እንነካዋለን። ኢንስታግራም ፖስት የሚለውን መንካታችን ለምን አስፈለገ ለሚለው የሰራነውን ስራ የምንሸጠው እንትን ላይ ነው፣ ቴሌግራም ላይ ነው። ነገር ግን ኢንስታግራም እና ሪሾአቸው አስፔክት ሪሾአቸው ተመሳሳይ ስለሆነ ኢንስታግራም እና ቴሌግራም በዛኛው ይሆናል ማለት ነው የምንሰራው። እና ከገባን በኋላ ትንሽ ደቂቃ ሊያቆየን ይችላል። ትንሽ በቃ 30 ሰከንድ ወይም 15 ሰከንድ አካባቢ ትንሽ ሎድ እያደረገ ያቆየናል። እና ፊት ለፊት ላይ እንደገባችሁ የሚመጣላችሁ ትልቁ ወይም ሰፊው ፔጅ ወይም አራት ማዕዘኑ ቅርጽ እሱ ምን እንለዋለን? ካንቫስ እንለዋለን። ወይም የምንሰራበት ትልቅ ልንሰራ ያሰብነውን ስዕሎች የምናስቀምጠው እዛ ላይ ይሆናል ማለት ነው። እና ምስሉን የምንሰራው እዛ ላይ ነው። ከላይ በኩል ዱፕሊኬት ማድረግ ያለ ወይም ደብል ማድረግ ያለ የሰራነውን ስራ ከዛ ወደ ታች ላይ አድ ፔጅ ወይም ፔጅ መጨመሪያ አለን። ሌላም አሁን የምንሰራውን አይነት ወደ ጎን ደግሞ ታች በኩል በቀኝ በታች በኩል ደግሞ ዙም ሌቭል አለ ወይም የሰርች ምልክት የምትመስል ወደዚህ የምትንቀሳቀሳለች። እሱም አሁን እንሰራበታለን በያችሁ የነበረውን ነገር ወደ ጎን እያሰፋንና እያጠበብን የምናይበት ወይም ዙም አድርገን የምናይበት ነው። ከጎንም የተለያዩ አሉ ጥያቄ መጠየቂያ ፔጆች አሉ እና የተለያዩ አሉ ማለት ነው። እሱን እንተውና አሁን የምንጠቀመው ለጊዜው በግራ በኩል ከተቀመጡት ውስጥ ቴምፕሌት የሚለውን ነው። ቴምፕሌት የሚለው ውስጥ ቀጥታ እንገባና ሰርች ምልክት ይመጣልናል ቴምፕሌት ጋር ስንገባ ማለት ነው። እሱ ጋርም ገብተን አሁን ለምሳሌ ምንን እንጠቀም መሰላችሁ? ጫማ ቤት ለጫማ ቤት ማስታወቂያ እንሽጥ ወይም ለጫማ ቤት ማስታወቂያ ፖርትፎሊዮ የምንለውን ነገር እንስራና እንሽጥ ብለን እናስብ። ከዛ ቴምፕሌት ውስጥ እንገባና ሹዝ ብለን ሰርች እናደርጋለን ማለት ነው። ሹዝ ብለን ሰርች በምናደርግበት ሰዓት የተለያዩ ምስሎች ይመጡልናል። አሁን እኔ እዚህ ጋር ከመጡልኝ ምስሎች ውስጥ ቀዩ ወይም ኒው አሪቪያል ምናምን ብሎ የተጻፈበትን እንመርጠዋለን ማለት ነው። እሱ ይበልጥ ለጫማ ቤት ወይም ለስኒከር ሹዞች መሸጫ ይበልጥ ተመራጭ ይመስለኛል። እናም እርሱን ከመረጥን በኋላ አሁን ወደ ትክክለኛ ስራችን እንገባለን ማለት ነው። እዚህ ጋር ትንሽ ሊያስቸግራችሁ ይችላል። ማስታወቂያዎች እየመጡ ኤክስ ብትሏቸው ወይም ማስታወቂያዎቹን ብታሳልፏቸው አሪፍ ነው፣ ማስታወቂያዎቹ እንዳይረብሿችሁ ማለት ነው። ኋላ የምንጠቀመው ቀጥታ እዚህ ጋር 40% አሁን የሚለውን እኔ ለማሳየነት 40% ቅናሽ የሚለውን በእንግሊዘኛ እኔ ትንሽ ፒሲ ስለሚያስቸግረኝ ወደ ጉግል ትራንስሌት እንገባና ታላቅ ቅናሽ ብለን እንጽፋለን። እሱን ኮፒ አድርገን ቅናሽ የምትለዋን ብቻ እንወስዳትና ወደ 40% የሚለው ጋር ገብተን ፔስት ማድረግ ነው ማለት ነው። እዚህ ጋርም በአማርኛ አድርግ ነው ማለት ነው። ምንም የተጠቀምነው ነገር የለም። ቅናሽ የምትለዋን ብቻ በአማርኛ ሰራናት ማለት ነው። አሁን ምን እንቀይር መሰላችሁ? ከታች ኦርደር ሄር የሚለውን አለ። እሱንም ይዘዙ ብለን ብንቀይረው አሪፍ ይመስለኛል። ወይም ይግዙ ለማለት ነው። ይዘዙ ብለን ለጫማ ቤቶቹ እንዲሆን አይነት አመጣጥነን ይዘዙ ብለን እንጽፋለን ማለት ነው።
ከዛም እሱን ኮፒ አድርገን እንዳሁኑ ትንሽ ፒሲ ስለሚያስቸግር ነው ብያችኋለሁ። ኮፒ አድርገን ካንቫ ላይ ሄደን ፔስት እናደርገዋለን እዛው ቦታ ላይ ሄደን። ከዛን ፔስት ካደረግን በኋላ የትኛውን እንቀይር መሰላችሁ? ከላይ አካባቢ ላይ ኒው አሪቪያል የሚል አለ። እሱን በምን እንቀይረው መሰላችሁ? ታላቅ ቅናሽ ብለን ወይም አዲስ የገቡ ብለን እንቀይረዋለን። አዲስ የገቡ አሪፍ ይመስለኛል። ከታች ጋር ደግሞ 09 ወይም www ብሎ እንትናቸውን የጻፈበት አለ። እሱን ደግሞ እኛ የምንቀይረው 09 ብለን በስልክ ቁጥራችን ብንቀይረው ይበልጥ ተመራጭ ይመስለኛል። እና እንደዛ ከቀየርን በኋላ ይዘዙ የሚለውን 09 ብለን ነጥብ እናደርጋለን። ከላይ ኒው አሪቪያል የሚለውን ደግሞ ደብል ክሊክ እያደረጋችሁ ብትጠቀሙ አሪፍ ነው። ዝም ብላችሁ ብትነኩት ላይመርጥላችሁ ይችላል። እና ፎቶውን ከነካችሁ በኋላ ደብል ክሊክ ማድረግ ነው። ከዛ አዲስ የገቡ ብለን እንጽፍበታለን ማለት ነው እሱ ላይም። ከዛ ከታች በኩል የሆነች አለች የተጻፈች ቅጥልጥል ጽሁፍ የምትመስሏ እሷን ዲሊት እናደርጋታለን ማለት ነው። ከዛም በኋላ ቢግ ሴል የሚለውን ደግሞ ነክተን ዲሊት እንነካውና ባክስፔስ ወይም ዲሊት እናደርገውና ቅድም ያደረግንበት ቦጋ ወይም ትራንስሌት ጋር ሄደን ታላቅ ቅናሽ ብለን እንጽፋለን። ወይም እዚህ ጋር ትንሽ ስለሚያስቸግረኝ ነው አሁንም እንትን ያለባችሁ ስታክ ምናምን ሊያደርግ ይችላል። ከዛም እዚህ ጋር ወደ ካንቫ ከተመለስን በኋላ ፔስት ስናደርገው ይሄንን መስሎ ቪዲዮአችን ወጥቷል፣ ፎቶአችን ወጥቷል ማለት ነው። አሁን የሚቀየር ያለው ታች ጋር 35 እስከ 42 የሚለውን የጫማ ቁጥር ከ37 እስከ 45 እናድርገው እና እሱን ቀይረን ይሄ አሁን እዚህ ጋር ኮምፒውተራችን ምንም ስለማያስቸግረን እዚህ ጋር ቁጥር ስለሆነ ጽፈን እናደርገዋለን። ከዛም ምን ይቀረዋል መሰላችሁ? ይሄ ከተጻፈ በኋላ ላይ ጋር ያለችው የባለቤቱ ቁጥር ወይም ባለቤቱን የሚያሳየውን እንቀይራለን። እሷን ከአማን እንበለውና አሁን ወደ ከዛም በቃ እሱን እንደ ቅድሙ ኮፒ አድርገን ወደዛ ወስደን ፔስት ማድረግ ነው። ፔስት ማድረግ ማለት ነው። አሁን ፔስት ስናደርገው ይሄንን መስሏል። ሹዝ እንጨምርበት። አማን ሹዝ ቢሆን ይሻላል። አማን ብቻ በባዶ ኖርማል ስለማይሆን አማን ሹዝ እናድርገው። ከዛ አሁንም ወደ ተመልሰን ወደ ጉግል ትራንስሌት እንመለስና ይሄንን አማን ብለን የጻፍነውን ዲሊት እንለዋለን። አማን ሹዝ ብቻ ብለን አሁን ሹዝ ብቻ ብለን እንጨምርበትና እንጽፋለን። ከዛም እሱን ኮፒ አድርገን እዛ ጋር ወስደን መልሰን ፔስት ማድረግ ነው። እዛ ጋር ወስደን ፔስት እናደርገዋለን ማለት ነው። አሁን እዚህ ጋር ወስደን ፔስት ስናደርገው ይህን መስሎ ወጥቷል ማለት ነው ፎቶአችን። እና አሁን ይሄንን የመሰለ ፖርትፎሊዮ ስላሰራችሁ ምንም አታደርጉም ማለት ነው። አሁን እሺ ወደ ሼር እንውሰድና ከታች እዛ ጋር ዳውንሎድ ምልክቷ አለች፣ እሷን እንነካታለን። ከዛም ዳውንሎድ ማድረግ ነው ማለት ነው። ዳውንሎድ ስናደርገው እዚህ ጋር ትንሽ ሎድ እያደረገ ሊቆይ ይችላል። ከታች በኩል እንደምታዩት ሎድ እያደረገ ትንሽ ከቆየ በኋላ ትልቅ ስክሪን ይከፈትላችኋል ማለት ነው። እንትን የምትሉበት የምታወርዱበት ወይም የምመርጡበት ፋይል የምመርጡበት እዚህ ጋር እኔ ራሴ ያዘጋጀሁት ለካንቫ ብቻ ብዬ ያዘጋጀሁት ፋይል ወይም እንትን ስላለ ፎልደር ስላለ እሱ ፎልደር ውስጥ ከተዋለሁ ማለት ነው። እና ፎልደሩን መርጫለሁ። አሁን ዳውንሎድ ብዬዋለሁ ማለት ነው። ይኸው ከላይ ጋር እንደምታዩት ፎቶዬ ወርዶ አልቋል። አሁን ምን እንደሚመስል ሄደን ፋይል ውስጥ ማየት ነው ማለት ነው። አሁን ወደ ፋይል ስንገባ ዞር እንልና ዲስክቶፕ ውስጥ ሄደን ያወረድንበት ፎልደር ውስጥ ገብተን እናየዋለን ማለት ነው። አሁን ፎቶ ይሄንን መስሎ ወጥቷል ማለት ነው። ምንም አትሉም? አሁን አመሰግናለሁ አይባልም? ኮሜንት ላይ ገብታችሁ አመሰግናለሁ እንድትሉ ፈልጋለሁ። እና ይሄንን ቪዲዮ ላይክም እንድታደርጉት ፈልጋለሁ። ቀጣይ ስራችን የሚሆነው ወደ ቴሌግራም መግባት፣ ቴሌግራም ውስጥ ገብተን ሰርች ባር ላይ ሹዝ ብለን ኢትዮ ሹዝ ብለን ሰርች እናደርጋለን ማለት ነው። ናሎች ይመጡላቸዋል። ከዛ ቀጣይ የምናደርገው ስራችን ለአድሚኖቹ መላክ ነው። አድሚኖቹ ጋር ሄደን ያስገባነውን ፖርትፎሊዮአችንና እንዲቀጥሉ በጄሚናይ አጽፈን ማስገቢያ ሲቪ አጽፈን መላክ ነው ማለት ነው ለነሱ። ቪዲዮ ምን እንዲሰራላችሁ እንደምትፈልጉም ንገሩኝ።